በዘንድሮ ዓመት ትምህርት ሚኒስቴር የዩኒቨርሲቲ ምደባ ካሳወቀ በኋላ በብዙ ጥያቄ የተጠየቅኩ ነው። እናም የሪሚዲያል ነጥብ መች ነው የምንፈተነው? እናም እኛም ዩኒቨርሲቲ መች ነው ምደባ የምናካሄደው የሚለውን በጣም በብዛት እጠየቃለሁ። እና ለእነዚህ መልስ የሚሆን ዛሬ እነግራችኋለሁ። እናም በዘንድሮ ዓመት በጣም ተፈርቶ ነበር የሪሚዲያል ነጥብ። ትምህርት ሚኒስቴር እንዳሳወቀው ከሆነ እስከ 50% ብሎ ነበር። ነገር ግን በ33% ማለፍ ተችሏል ዘንድሮ። እናም ይሄ ለብዙ ተማሪዎች አስደሳች ዜና ሆኗል። እናም ዩኒቨርሲቲ ለመግባት የምትፈተኑትን ፈተና እንዴት በጥንቃቄ መስራት እንደምትችሉ እነግራችኋለሁ። እና ይሄን ቪዲዮ ስትጀምሩ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። እኔ ጀማሪ ነኝና ያበረታታኛል። ለእናንተ በጣም ቀላል ነገር ነው። ላይክ እና ሰብስክራይብ አድርጉ። ወደ መግለጫው እንገባለን። እና ሪሚዲያል ነጥብ ያመጣ ነው መች ነው ምደባችን፣ የዩኒቨርሲቲ ምደባችን መች ነው እያላችሁ በብዛት ትጠይቃላችሁ። ለሱም የሆነ ነገር ዛሬ እነግራችኋለሁ። እሱም እኛ ከዚህ ቀደም ሐዋሳ፣ ጅማ ምናምን ሞልተናል ብላችኋል። እሱ ሊሆን አይችልም። እኚህ ወሳኝ የሚባሉ ዩኒቨርሲቲዎች ላይ ሪሚዲያልን ላይቀበሉ ይችላል። በትንሹ ነው የሚቀበሉት ሪሚዲያልን። እና ጅማ፣ አዲስ አበባ፣ ሐዋሳ እነዚህ በደንብ አይቀበሉም። እነዚህ ዩኒቨርሲቲዎች ትንሽ ተማሪ ብቻ ነው የሚቀበሉት። እና እንደ አዲስ በዘንድሮ ዓመት እንደ አዲስ ምርጫ እንድታደርጉ ያደርጓቸዋል ብዬ አስባለሁ። ዩኒቨርሲቲ እንደ አዲስ እንድመርጡ ያደርጋሉ ብዬ አስባለሁ። በዘንድሮ ዓመት በድጋሚ እንድመርጡ ያደርጋሉ። እናም ወደ ሁለተኛው ጥያቄ ስንገባ በሪሚዲያል ውጤት ዩኒቨርሲቲ ስንገባ ምን አይነት ጥንቃቄ ማድረግ አለብን የሚለውን ነው። እና በሪሚዲያል ውጤት ወደ ዩኒቨርሲቲ ስንገባ በጣም መጠንቀቅ አለብን። በጣም ብዙ አይነት እዛ ውስጥ ተማሪ ሊኖር ይችላል። ፍሬሽማን በዲግሪ የሚማሩ 4ኛ ዓመት 5ኛ ዓመታቸው የሚማሩ ስላሉ እናንተ ከነሱ ጋር መወዳደር የለባችሁም። እናንተ እንደ አዲስ ተማሪ በስነስርዓት እያጠናችሁ ነው መማር ያለባችሁ። እና ከነዚህ ተማሪዎች ጋር ፉክክር ማድረግ የለባችሁ። አምና በጣም ብዙ ተማሪ በዚህ ምክንያት ወድቋል። ሪሚዲያል ውጤት አምጥቶ ከሌላ ተማሪ ጋር ከፍሬሽማን ጋር ሲወዳደር በጣም እየወደቁ ነው። ምክንያቱም አንተ በሪሚዲያል ውጤት ስለገባችሁ የበታችነት ስሜት እንዳይሰማችሁ እና በደንብ ሌላ ተማሪ ጋር ከምትፎካከሩ ከሆነ የእናንተ ነጥብ ዝቅ ብሎ ስለገባችሁ በጣም የብቸኝነት ስሜት ይሰማችኋል። ይህን ነገር ደግሞ ከጭንቅላታችሁ ማውጣት አለባችሁ። ዩኒቨርሲቲ ሲገቡ በፍሪ በሆነ ጭንቅላት መግባት አለባችሁ እና ደግሞ ጥናት ላይ መበርታት አለባችሁ። እየቀለዳችሁ የምትማሩ ከሆነ አምና በጣም ብዙ ተማሪ ወድቋል። እንደዚህ አልፎ በሪሚዲያል ነጥብ አልፎ በጣም ብዙ ተማሪ ወድቋል። ዘንድሮ ደግሞ ራሳችን የምንፈትነው ብሏል ትምህርት ሚኒስቴር። ሪሚዲያል ውጤት ዩኒቨርሲቲው ስለማይፈትናችሁ በደንብ መጠንቀቅ አለባችሁ። በደንብ ማጥናት አለባችሁ። ከአሁኑ መዘጋጀት አለባችሁ ለፈተናው ማለት ነው። እና ደግሞ እዛ ውስጥ በሪሚዲያል አልፈው እና በጣም ወሳኙ ነገር ኢንፎርሜሽን ነው። ኢንፎርሜሽን ከአምናዎቹ ተምረው ካለፉት በደንብ መሰብሰብ አለባችሁ። ስለ ትምህርቱ አሰጣጥ በደንብ ማወቅ አለባችሁ። መጀመሪያ እዛ ዩኒቨርሲቲ ላይ ከመግባታችሁ በፊት ማለት ነው። ገብታችሁ ችግር ከሚሆንባችሁ ሪሚዲያል አምጥተው የተፈተኑና አሁን የአምና ያለፉትን በደንብ መጠየቅ አለባችሁ ማለት ነው። በዘንድሮ ዓመት የሚፈትናችሁ ትምህርት ሚኒስቴር ነው እንጂ ዩኒቨርሲቲው እንዳልሆነ ተናግሯል በዘንድሮ ዓመት። እና 50% ለማምጣት በደንብ ጥረት ማድረግ አለባችሁ። በጣም ከባድ ነው የሚሆነው የዘንድሮ ዓመት። በደንብ አጥኑ። በመጀመሪያ መዘጋጀት አለባችሁ ለፈተናው። እና ሶስተኛውና ዋናው ነገር ዩኒቨርሲቲው ሲገቡ በሪሚዲያል ነጥብ ስለገባችሁ እናንተ ካፌ ውስጥ መዝናናት ምናምን ማይታሰብ ነገር ነው። በሪሚዲያል ነጥብ እናንተ ወደ ፍሬሽማን ለመግባት ስለሆነ በደንብ በርተታችሁ ማጥናት አለባችሁ እንጂ በጣም ያጠራጥራል ነጥባችሁን ለማምጣት ማለት ነው። እንደዚህ የምታሾፉ ከሆነ በጣም ከባድ ነው። እና ደግሞ ራሳችሁን ከፍሬሽማን ጋር ማወዳደር የለባችሁም።
እነሱ ወደ ዲፓርትመንት ሊገቡ ነው። እናንተ ከሪሚዲያል ወደ ፍሬሽማን ነው ለመግባት የምትጥሩት ማለት ነው። ከነሱ ጋር ውድድር ምናምን ማቆም አለባችሁ መጀመሪያችን አመት ማለት ነው። በደንብ ደግሞ ሪሚዲያል ተፈትነው አምና ያለፉትን በደንብ ኢንፎርሜሽን መውሰድ አስፈላጊ ነው። እቺን አመት ሪሚዲያል ላመጣችሁ በጣም ላሳስባችሁ ፈልጋለሁ እና በዘንድሮ አመት አንድ እድል ተሰጥቷችሁ ከወደቃችሁ በጣም የሚያሳፍር ነገር ስለሆነ በጣም ማን ጋር ውድድር ማቆም አለባችሁ እና ደግሞ ውሏችሁን ላይብራሪ ማድረግ አለባችሁ። አንድ አመት ሳትወድቁ ለማለፍ ላይብራሪ እየገባችሁ በደንብ ማጥናት አለባችሁ እና እነሱ አሁን ፍሬሽማን ወደ ቢወድቁ ዲፓርትመንታቸው ነው ዝቅ የሚለው እንጂ አይወድቁም። እናንተ ከወደቃችሁ ግን በቃ አለቀ። ወደ ዩኒቨርሲቲ ተመልሳችሁ መግባት አትችሉም። ይሄን አውቃችሁ በሪሚዲያል ውጤት ዘንድሮ መገቡ ተማሪዎች ለምትገቡ ተማሪዎች በደንብ እንድትጠነቀቁ እመክራችኋለሁ እና የዛሬው ቪዲዮ ይህንን ይመስል ነበረ። በቪዲዮ ከተማራችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ።